ሰላም ቤተሰቦቻችን እንዴት ናችሁ? ዛሬም ደግሞ በአዲስ ቪዲዮ ወደ እናንተ መተናል። በዛሬ ቪዲዮ ደግሞ በጊነስ ወርልድ ሪከርድ ላይ የተመዘገቡትን አዳዲስና አስደናቂ ፕሮግራሞችን ወደ እናንተ ይዘን መተናል። ለዚህ ፕሮግራም አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እርግጠኛ ሁኑ። ወደ ቪዲዮ ዛይን ክላርክ ሴፕቴምበር 29 1997 ኮሎምቦስ ኦሃዮ ግዛት ውስጥ ተወለደ። እንደምትመለከቱት እግር ባይኖረውም ዓለምን ያስደነቀ እጅግ በጣም የሚያስገርሙ ሪከርዶችን ያስመዘገበ የዓለማችን እግር አልባው እጅግ በጣም ፈጣን ሰው በሚል ሪከርዶችን አለው። እንዲሁም በተጨማሪ ወርልድ ክላስ ሬስሊንግ፣ ኤምኤምኤ ፋይተር እነዚህን የመሳሰሉ ትላልቅ ኤክስትራኦርዲናሪ አትሌቲክስ የተባሉትን ፐርሰናሊ ሰክሰስ ያደረገ ሰው ነው። በጊነስ ወርልድ ሪከርድ ላይ ከተመዘገበለት አንዱ 20 ሜትር ሃንድ ወክ ላይ 4.78 ሰከንድ በመግባት የዓለማችን እጅግ በጣም ፈጣኑ ሰው ተብሎ ተመዝግቦለታል። ኒክ ዲስማታክስ ወይም ደግሞ በሶሻል ሚዲያው ኒክ ፌስ ዋን የሚባለው ሰው፣ ይሄ የምትመለከቱት ሰው የሕክምናው ቃል ኒውሮፋይብሮማቶሲስ ታይፕ 1 ወይም ደግሞ NF1 ጄኔቲክ ዲስኦርደር ወይም ደግሞ አብኖርማል የሆነ የፊት ገጽታ ያለው ሰው ነው። ቢሆንም ግን ይሄ ሰው ሰዎችን በተለያየ በሶሻል ሚዲያ ራሱን ኮንፊደንሱን እያሳየ ሰዎች ሞቲቬት እያደረገ የሚሰራ ሰው በተለያዩ የሶሻል ሚዲያዎች በተለይ ደግሞ ቲክቶክ ላይ ከ1.6 ሚሊዮን በላይ ተከታዮች ያሉት ሰው ነው። በህክምናውም ደረጃ የተለያዩ ክትትሎችን እያደረገ ነው። 3 ጊዜ ሰርጀሪዎችን ተሰርቷል። አሁን ያለበት ደረጃ ጥሩ በሚባል ደረጃ ላይ ስለሆነ ሰዎችንም ኢንካሬጅ ሞቲቬት ምናምን እያደረገ የሚገኝ ሰው ነው ማለት ነው። ስላቪሳ ፓችኪክ ወይም ደግሞ ባትሪማን ሂውማን ባትሪ በመባል የሚታወቀው ሰርቢያ ውስጥ የተወለደው በጣም ታዋቂ ኤሌክትሪክ ጭራሽም የማይዘው ሰው ወይም ደግሞ ኤሌክትሪክ የሚያስተላልፍ ሰው በማለት ይታወቃል። ይሄ ሰው እንግዲህ በ17 ዓመቱ በደረሰበት አደጋ ኤሌክትሪክ እንደሚይዘውና እንደማይዘው ያኔ ነው ማወቅ የጀመረው። የህይወቱ አቅጣጫ የተቀየረበት ጊዜ ያኔ ነው ማለት ነው። ከዛ በኋላ ነው ባትሪማን በመባል መታወቅ የጀመረው። ይሄ ሰው እንግዲህ በጣም አስገራሚ ነገሩ አንዱ 20,000 ቮልት የሚያክልን ነገር ሙሉ ሰውነቱን በማስነካት ምንም አይነት ጉዳት ሳይደርስበት ዓለምን ያስደነቀ ፐርፎርማንስ አሳይቷል። ፍራንሲስኮ ዶሚኒንጎ ጆአኩዊም ይባላል። ይሄ ደግሞ የዓለማችን ግብዳ አፍ ያለው ወይም ደግሞ the largest mouth in the world በሚል በጊነስ ወርልድ ሪከርድ ላይ በ2010 የተመዘገበለት ሰው ነው። ይሄ ሰው እንግዲህ የተወለደው በአንጎላ ሀገር ነው። የዚህ ሰውዬ እንግዲህ አፍ የተለካበት አምዱም በሴንቲሜትር ነው። ስፋቱንና እርዝመቱ ማለት ነው 17 ሴንቲሜትር ዊድስ ወይም ደግሞ ስፋት አለው፣ 25 ሴንቲሜትር ደግሞ እርዝመት አለው ማለት ነው። ይሄ ሰው እንግዲህ በሚያሳዝን ሁኔታ ሲግኒፊካንት ሄልዝ ፕሮብሌም ስለነበረበት በ31 ዓመቱ ሞተ ማለት ነው። ስቴፈን ሉድዊንግ ወይም ደግሞ በሶሻል ሚዲያው ስቲቮ ሉዲ በመባል የሚታወቀው የግራ እግሩ ከቀኝ እግሩ እጅግ በጣም ያነሰ ወይም ያጠረ ነው። የዓለማችን ላይ እንደዚህ አይነት አፈጣጠር እጅግ በጣም ሬር ነው። እንደዚህ አይነት አብኖርማል የሆነ ተፈጥሮ ማለት ነው። የሚገርመው የግራ እግሩ 9 ኢንች ብቻ ነው። እሱ ብቻ አይደለም፣ የግራ እጁም እንደዛው አጭር ነው ማለት ከቀኙ እጁ ይሄኛው በጣም ያነሰ ወይም ያጠረ ነው ማለት ነው። በ7 ዓመቱ የተለያዩ ሰርጀሪዎችን ወይም ደግሞ ሕክምናዎችን አድርጎ በጣም ከባድ የሚባል የአጥንት ንቅለ ተከላ በማድረግ የተሳካ ሰርጀሪ በመስራት 3 ኢንች እንዲጨምር ተደርጎለታል ማለት ነው። ይሄ ሰው እንግዲህ በሶሻል ሚዲያ ወይም ደግሞ በቲክቶክ ከ3.8 ሚሊዮን ተከታይ በላይ ያለው የተለያዩ ሞቲቬሽኖችን ያደርጋል ማለት ነው። ጆዋዲ ኪሳንጊ አመንጊ የምትባል የህንድ አክተር ነች። የዓለማችን አጭሯ ሴት ወይም ደግሞ 62.8 ሴንቲሜትር የምትረዝመው ዲሴምበር 16 1993 በህንድ ውስጥ የተወለደችው በ2011 ዲሴምበር 16 ላይ 18ኛ ዓመቷን ስታከብር ጊነስ ወርልድ ሪከርድ ላይ እውቅና በመስጠት 62.8 ሴንቲሜትር እንደሆነች እውቅና ተሰጥቷት የዓለማችን አጭሯ ሰው በመባል እውቅና ተሰጥቷል።
ሰጥቷታል ማለት ነው። ቁመቷ ብቻ አይደለም ክብደቷም ከ4 እስከ 5 ኬጂ ነው ወይም ኪሎግራም ነው። በጣም ብዙ ኢንትረስቶች አሏት። እንደምታዩት በቪዲዮም ፋሽን እንዲሁም ሜካፕ፣ ሾፒንግ ምናምን ላይ በጣም አክቲቭሊ የምትሰራ በጣም ብዙ ቪዲዮችን የምትለቅ እንዲሁም በጣም ፌመስ የሆነች ሰው ነች ማለት ነው።